ሳክ ሊክ ምናምን ሎሊፖፕ መውረድ ግጦሽ ምናምን የምትሉት ይሄ በእናንተ ባራዳ ቋንቋ እርድና የመሰላችሁ ነገር ኦራል ሴክስ አሁንም ከ18 ዓመት በታች በጣም ውጡልኝ። እዚህ ጋር በጣም የምናወራው እና ቁም ነገር የምንነጋገረው ነገር ስላለ ነው። ከብዙ ሴቶች ጋር ወይንም ከብዙ ወንዶች ጋር እየተወጣ የሚደረግ ነገር ነው ወይ? እንዴት ነው ይሄስ ነገር? አፍ ምን በላበት ምን ጠጣበት ጣፋችን በየቦታው ሄዶ የተገኘው ትቦ ውስጥ ይገባል ወይ ለማለት የምፈልገው ማለት ነው። ስለዚህ ማለት ነው ከስክሪን በስተጀርባ ብቻ ተወርቶ ዝም ሊባል የሚገባው ነገር አለ። የማያውቁ ሰዎች ማወቅ አለባቸው። እንደገና በጣም ምስኪንና የምታሳዝኑኝ ባል ያፈቅረኛል ይወደኛል እያላችሁ ሊወድሽ ይችላል ምናምን we never know we don't care ግን አሁን የምናወራው እዚህ ጋር ስለ ትራንስሚትድ ሴክሹዋሊ ትራንስሚትድ ዲዚዞች ነው። ስለዚህ ባሌ ከኔ ሌላ ለማንም እንትን አይልም ምናምን ባሌ ከኔ ሌላ እኔ ብዙ ጊዜ ስለሚገጥመኝ ስለምሰማ ነው ከኔ ሌላ አይወርድም እኔም ብቻ ስለሚወደኝ ምናምን ብላችሁ ለኔም የሰማሁት ያላችሁኝም ሴቶች ስላላችሁ ማለት ነው። እዚህ ጋር ግልጽ ስላደረግላችሁ የምፈልገው ነገር ወንድ ልጅ ስሜቱ ከመጣ እናቱ ለምን አትሆን እራሳት ሸመጥጣት ነው። እሺ ቻው አንቺ ስለሚወድሽ ይወርድ ዳይቭ ነው የሚገባው እንዲሰምጥ ነው የሚለው ይገባ ይወርድ ፓፒሎማ ቫይረስ ይባላል። በጣም ከባድ እስከ ትሮት ምንድነው በዋነኝነት ይሄን በሽታ የሚያስተላልፈው ሴክሹዋሊ ትራንስሚትድ ኢንፌክሽን ነው። በቃ እየወጣችሁ በየቦታው ስትባልጉ ቁጣ ነው ህመም። እኔ አሁን በቃ ከቤት ምናምን ነገር እንደዚህ ነገሮች ይከሰታሉ ብዙ ጊዜ በጣም ሬር ነው። ምክንያቱም አንድ ለአንድ ከተወሰንክ ራስና ሚስት ነው የምትተዋወቁት ናችሁ በቃ። ስለዚህ ግን እግዚአብሔር ይቅር ይበለኝና ማለት ነው አሁን ማሳጅ ቤት በጣም የምትሄዱ ሰዎች አላችሁ። በቃ በየቦታው እየወጣችሁ ያስቀመጣችሁ ከብዙ ሴቶች ጋር የምትተኙ ከብዙ ወንዶች ጋር የምትተኝ ሴት ምናምን አላችሁና አሁን ለምሳሌ እስቲ በዚህ እንኳን ቀላል አድርገን ያዘው ነው ማሳጅ ቤት አንተን ጨምሮ አንድ 50 ወይ 30 ወንድ ይሄዳል ልበልክ። ከነዛ ውስጥ ማለት ነው ሁሉም ጤነኛ ነው ይመስሉክ ጨብጥ ቂጥኝ ምናምን ቆርቀርቀርክር የለባቸው ሴፍለስ ጎኖሪያ ምናምን እንደዚህ አይነት በሽታዎች የሉባቸው ብላችሁ ታስባላችሁ? ኤችአይቪ ደግሞ በሆነ ጊዜ ላይ በጣም ሰው አዌር ሆኖ ፈርቶ መገደብ መቆሰል መወሰል ምናምን የሚሉትን ነገሮች በጣም ተጠንቅቆ አርፎ ተቀምጦ ነበረ። ከዛ ደነደዴ አሁን ደግሞ በጣም ቀላል ተራ ነገር ሆኖ እንደ ጉንፋን ተቆጥሮ ማለት ነው። ምን ነው ኮቪድ ጊዜ ሳኒታይዘር በየኪሳችሁ ማስክ በየቦርሳችሁ ስትይዙ ኖራችሁ እንዴ? ይሄ እኮ ማለት ነው አብረይነክ በተኛክ ሰዓት በዛ ላይ ደግሞ በቃ አሁን ምን ነገር የምፈልገው ነገር ማለት ነው ኦራል ሴክስ ከባድ ነገር ነው። ዛሬ ላወራ የመጣሁት በቃ እባካችሁ ኮፒ ሊንክ ሼር ሪፖስት አድርጉ። እንደዚህ እኔ ብዙ ጊዜ አይደለም የታወቀ ነው ግን ዛሬ ተባበሩኝ በቃ። ምክንያቱም በጣም ቢለፋ ቢወራ ሴክሹዋል ትራንስሚትድ ዲዚዝ ቫይራል ህመሞች ቫይረስ እንዴት እየተላለፈ ነው? ምን አይነት ጥንቃቄ እየተካሄደ ነው? ምን እያደረገ ነው ህብረተሰቡ? ምን እየተፈጠረ ነው? ባለትዳሮችስ እንዴት እየተንዘላዘሉ ነው የሚለውን ነገር ላይ ዛሬ በደንብ አድርገን እናወራለን ማለት ነው። እውነት ማልቀስ ካለብን ማልቀስ፣ መለመን ካለብን መለመን፣ ለአንድ ደቂቃ ለማትሞላ ለትንሽ ፍስስ ብላ ለምትወጣ ስሜት እንደማስነጠሽ ብላ እንደማስነጠስ ቁጠሩ። ከቤት ስትንዘላዘል ሴቶችን ብትሆኑ ስትንዘላዘሉ በቃ ስሜታችሁን ለማድረግ በመድኃኒዓለም በጣም ከባድ ነገር ነው። እሺ ስለ ኤችአይቪ ቫይረስ አሁን ያለበትን አዌርነስ ምን ላይ ደርሷል? አሁን ኤችአይቪ ቫይረስ እስቲ በእናታችሁ ፕሊዝ ከ18 ዓመት በታች get the hell out of my page። በቃ ሌላ ጊዜ ስለናንተ ማስተካከል የሚላ እናወራለን። አሁን ግን ቁም ነገር ነው እያወራሁ ያለሁት። ስለዚህ እባካችሁ ደግሞ የምናገራቸውን እያንዳንዷን ቃላቶች ማለት ነው ስድብ ነው ብልግና ስለ ትምህርት ልንማማር እስከሆነ ድረስ ባዮሎጂ ክላስ ገና ከ7 እና ከአንደርግራድ ጁኒየር ሃይ ያለን ነው የተማርናቸው ብዙዎቹን ነገሮች ማለት ነው። ስድብ ነው እንጂ ብልግና እዚህ ጋር ቁም ነገር ተነጋግረን አዌርነስ እውቀት የሌላቸው ሰዎች እውቀት እንዲያገኙ ማድረግ it's the only education in life። ስለዚህ መተባበርና መረዳዳት አለብን። ካነበብነው ሼር መደረግ መቻል አለብን። እናንተ ማወቅ መቻል አለባችሁ። ኤችፒቪ ቫይረስ ምን ላይ ደርሷል? አሁን በዚህ ሰዓት ላይ ትሮት ካንሰር፣ አናል ካንሰር፣ ቫጃይናል ካንሰር፣ ፔናል ካንሰር እያመጡ ያሉ ነገሮች ናቸው። ይሄንን ነገር በጣም በጭንቅላታችሁ ማድረግ ያለባችሁና አይምራችሁ ማሳመን ያለባችሁ እንደ ኦራል ሴክስ ከየተገኘው ሰው ጋር አትልቀስቀሱ። እሺ እንደውም ይሄዱ መጋደሙንማ በኮንዶም በምንም እንግዲህ ተደረገላችሁ። እንግዲህ ይሄ ቀጣዩ ነገርስ ምንድነው? ምን ላይ ያለ ነው? እኔ በቃ አላቅሱኝ በቃ ማቂ ለበሳ መዲነስነስ እመቤቴ እኔ እዚህ ጋር እየመጣሁኝ ፍኖትዬ እንደዚህ ብዬ እየመጣሁ ማነብላችሁ ታሪክ የውሸት አይደለም። በየሰው ቤት ያንኳኳ እውነተኛ ታሪክ ነው። የእውነት እመቤቴን ነው የምነግራችሁ። በቃ ሰው በቃ ማለት ኤቭሪባዲ በቃ ኦልሞስት በጣም ብዙ ፐርሰንቱ በቃ ፐርሰንት እኔ በሬት ማስቀመጥ ስላልቻልኩኝ ነው። በጣም ብዙ ፐርሰንቱ ሰው እየተፋታ ነው። ሰው እየተባላ ነው። ባልና ሚስት ጠላት እስራኤልና ፊሊስጤም ሆነው የሚኖሩበት ደረጃ ላይ ነው ያለ ነው።
ውጪ የሆነቿን ቢዳቆ የሆነቿን ቄብ ዶሮ ያስቀምጣል ቤት መቶ ሚስቱን ሲገላምጥ ያድራል ሲፈልግ እዛ ጋምቢ ሲባል ነው እየመጣ የሚቆሰቁሰው ሴቶችን በቃ ከባላችሁ በቃ እንደ ጠላት ነው ያያያችኋቸው ያላችሁት አስቤዛ አይሰጠኝም እንትና ያረግልኝም ጠልቶኛል አይፈልገኝም ግን ለልጆቼ ስል እኖራለሁ ብለሽ ጠምደሹ እንዲህ ብለሽ ይዘሽው ትኖሪያለሽ ምንም አይነት ፍቅር የለም በቃ ብዙ ሰው ቤት ማለት ነው እኔ እዚህ ጋር እየመጣው ማነበው እመቤቴ ልቦለድ ወይ ድርሰት አይደለም it's a real thing it's a real story ብዙ ሰው መንገድ ላይ ስታገኙኝ ጸጉር ቤት ስታገኙኝ የሆነ ቦታ ስታገኙኝ ፊኒገን ስምታነብኝ ነገር እውነት ነው ስለምትሉኝ እኔ ምን አገባኝና ነው የምደርሰው እዚህ ላይቭ ላይ ሲመጣ አላያችሁም እንዴ ብዙዎቹ እውነታ ነው ሰው እየተፋታ ነው እግዚአብሔር ወይ ወረድ ወይ ፍረድ በቃ በእውነት ነው ሞትን መሄድን ምናምን እፈራ ነበር በቃ ግን አሁን በቃ እግዚአብሔር መምጣት አለበት በቃ that has to come በቃ እግዚአብሔር ሊፈርድ መምጣት አለበት በእውነት ጸበል አስረጩ እስቲ በየምታምኑበት እስቲ ቆራን አስቀሩበት ቤታችሁ ላይ በጣም ከባድ ነው በእውነት በጣም ከባድ ነው ልጅ የሚያሳድግ ፓርትነር ተፋቀርኩ ሞትኩልሽ አበድኩልሽ ተባብሎ የተጋባ ባልና ሚስት አደነደቴ አሁን ጠላት ሆኖ እንዴ ይታያሉ የጎሪጥ ስልኩልት ጎረጎር ይሆን ነገር ልታደርግ ይሆን ነገር በቃ አይተማመኑ ነፍ ታሪክ ነው ያለው በቃ it's not fair በቃ ወይንም የምትወደዱ ኮን ተወደ ካልበተ ተፋቱ እኔ በእውነት ነው የምነግራችሁ ጋይስ እግዚአብሔር የተመሰገነ ይሁን እግዚአብሔር መድኃኒዓለም ክብሩን ሰፊ ክብሩን ይሰድ በቃ I live a happy life ግን የየሰው ነገር ግን እንቅልፍ ነስቶኛል ጦዝኩኝ አይምሮዬ ቀወሰ በተኛው ቁጥር የሆነቿ ይገለኛል ብዬ ሰክሮ መጥቶ እንዳይደፋኝ እያልኩኝ ብላ መደወልልኝ ይመጣብኛል የሆነቿ የሆነ ነገር ምትለኝ ይመጣብኛል እና የየሰው ቤት ነው እኔ ወይንም ኮንቴንት አቀያየሩኝ ኮንቴንት እንድቀይር አግዙኝ እኔ ለውጥ ካላመጣው ምንድነው ስራ ይዘጋ ተዘብዝፌ እየመጣ የሰው ታሪክ እንትን ብዬ አንብቤ ብቻ መውራት ምንድነው እንለወጥ ወይንም የሆነ ነገር እናድርግ ስፔሻሊ አሁን እነዚህ አይነት በጣም ከባድ ቫይራል ኢንፌክሽን ዲዚዞችን በምን አድርገን እንዋጋ አንተስ ብትሆኑ ተንዘላዝለክ ለአንድ ደቂቃ ለማትሞላ ስሜት ሄደክ ለምታፈሰው ሄደክ ልጆችን ስትበትን ሚስትን ስትጣ ምንድነው የሚሰማክ ትሮት ካንሰር አለው ቫጃይናል ይሄ በጣም ብዙ አይነት አናል ይሄ ወረደልኝ ወረድኩላት ልሽላት ጠብታልኝ ምንድነው ይሄ ከዛስ ከማጋን ይሄን የምታደርገው ጋብቻ ክቡር ነው እንኳን እንዴ ከማጋን ይሄን የምታደርገው ወጥተው ከያገኛት መንገድ ሴት ቄብ ዶሮ ጋር ኮኔ ያደረክ የምትመጣው እንዴት ነው ሚስቶቻችሁ ላይ ይፈልገች ታድርጉ እሺ አደረጋችሁ እንዴት ነው ግን ወርደክ የማታቃ ሴት ጉርጓር ውስጥ የምትገባው እንዴት ነው የማታቂውን ወንድ ዘፈነችልኝ ማይክ እስክስታ እልልታ ምናምን ይሄ እርድና ነው እኔ እመቤቴ ማርያምን እመቤቴን በቃ ተንበርክኬ ጸልዬ አልቅሽ በቃ የሰው ቤት ህይወት ሁሉ አሳዝሮኛል ካለን ችግር ካለን መራ አንቺኛ ደግሞ ትንሽ ተጋቢኖ ነው ትንሽ ሀብታም ብትሆን ኢትዮጵያ ትንሽ ሰው ደህና ኑሮ ቢኖረው እንዲ ወራ ላይ እንዲ ቁጭ ባሉበት እንዲ ይለቁት ነበር ቁጭ ባለበት ይሻለው ነበር በቃ በዚህ በችግር በዚህ በረሃብ በዚህ ዘይት በዚህ ስጋ በዚህ ሽንኩርት በተወደደበት ሀገር እንደዚህ የትሄጄ ለፍሰው ያለ ህዝቡላ ሴቱም ወንዱ ምን ይስሩ ወንዱ ብቻ ነው የተናገርኩ ያለሁት ሴቶችን በጣም ባለጌ ስዶች አላችሁ ባላችሁ ቤት የሆነ ነገር ደከመብኝ አነሰብኝ እንትን አለብኝ ያሽ እየወጣሽ ጎረምሳ ጋር የምትጋደም ያሮጊቱላ ማለት ነው ክብራችሁን ጠብቁ በጣም በሽታ እየተንሰራፋ ነው ኤድስ በተለይ በጣም በዝቷል ልጆች ይደጉበት የእውነት ነው እኔ ጨጓሬ ተቃጠለ ካልተጋገዝን የምትረዱኝ ነገር ከሌለ እዚህ ጋር እየመጣው ማነበው የሰውን ቤት እያልኩኝ አይደለም ጋብቻ እየፈረሰ ነው ትዳር እያለቀለት ነው አልጨረስኩም በቃ ደቂቃው አለቀ ሳልጨርስ ብዙ ታሪክ ነው ያለኝ ገና ብዙ ተቃጥያለሁ በቃ እንደው በመድኃኔዓለም እንደው በቃ በመታምኑት አምላክ በአላህ በቃ ሁላችሁም ክብራችሁን ጠብቁ ስሜት በጣም ተራ ነገር ነው አንብቡ ጸልዩ በመታምኑት እምነት ስገዱ በቃ አብሩት እንዴ ከሚስት ጋር ያልተዳራው ከሚስት ጋር ያልተደሰትከው ወተት ምንድነው it's not right people እኔ አሁንም መናገር የምፈልገው እያስመሰላችሁ ሚስት እንደምትወዳት እየመሰልክ እየገባክ እየወጣክ በየጫት ቤት በየመጠጥ ቤት በየሐሺሹ በየመናምኑ ተዳርተክ ተግማምተህ ራስክ ላይ አነስ የፊንጢጣ የጨብጥ የምናምን ይሄ የበሽታ ክምርህን ሰብስበህ መተህ ቤተሰብ ላይ አራግፈህ ቤተሰብ ልጆችን በትነህ አንተም የማይሆንበት ወድቀህ የሚገርመኝ ፓርት ማለት ነው ህይወት የለም በቃ አለቀ ወይ ቺተሮች ወይ አትኖሩ ወይ አታኖሩ ወይ አትይዙ ገንዘብ ወይ ቤታችሁን አትመሩ ብትንትንትን ቅምጥ አስቀምጠ ምናምን በየጫት ቤቱ ብርክ ይበተናል ኧረ በእናታችሁ ወደዛ ይጨጭ